እንደመሆኑት መጠን ደግሞ መቼም የሰራሁት ጥፋት ካለ ወይም ኃጢአት ወይም ሳላቅ በስተት አውቄም በድፍረት የሰራሁት ካለ ለርሶ ነው መንገር ያለብኝና ለርሶ ነግሬ ደግሞ ያው ንስሐ ለመግባት ነው የመጣሁትና ይፍቱኝ ነው የምለው አባቴ ይፍቱኝ አዎ ይፍቱኝ ይፍቱኝ አይ የሌላው አነሰና እኔንም ልታስቀኝ መጣ እንዴት ምን አጠፋው አባቴ ምን አጠፋው ከበመው ከዚህ በላይ ምን ታጠፋለህ ምን አጠፋው ትለኛለህ እንዴ ይኸው ሰንበታት አመት በዓላት ቀናት ማታት ሽማግሌ አሮጌት ሕፃናት ያዳምን አምሳያ ዘር ሁሉ አንድ ላይ ሰብስበ እየተሳለክበት እንደዚህ መሳቂያ መሳለቂያ አድርገው ከዚህ በላይ ምን ታጠፋለህ ከበበው ከዚህ በላይ ምንድነው የምታጠፋው ምን አጠፋው ትለኛለህ አትበለኝ እንደዚህማ ወይ እኔ እኮ ይፍጠኝ ልፍታዝ ብለህ እንዴት አድርጌን ነው የምፈታ እኔ ልጅ እንዴት አድርጌን ነው የምፈታ ቆይ ውሉን አጥፍተው ውስብስብ አድርገው ስታበቃ እንዴት አድርጌን ነው የምፈታው እኔ ይኸውልህ ይሄ ከኔ በላይ ነው ከፈጣሪ ጋር አታጣላይ ይሄ ከኔ ታቂኔ በላይ ስለሆነ አንደኛው እዛው ስትሄድ ወይ ትፈታለህ ወይ እንደ ፍጥርጥር በቃ አው ስማ ለሞ ልንገርህ አይደለም እውነቴን ነው የምልህ መጽሐፉ ምን ይላል ከበቡ እውነቴን ነው የምልህ ወየውልሽ አንቺ አሕዛብ ሆይ ወየውልሽ ማን ያልከው ስራ ኮሜዲ ወየውልሽ አንቺ ኮሜዲ ሆይ ወየውልሽ አንቺ አሕዛብ ከንቱ ኮሜዲ ሆይ ወየውልሽ ሕዝቤን ሰብስበሽ በላዩ ላይ የምትሳለቂበትን በሙሉ በስተመጨረሻው ኮሜዲኖ ውስጥ አስገብቼ እቆልፍብሻለሁ ያለው ይሄ ነው በቃ እኔ አትፈታተኝ ከመሙ በቃ እኔ ስራ ልስራበት ልትፈታተኝ እንዴ የመጣኸው ምን አረግኩት የከመሙ ቶንጂ አይ በቃ እኔም ስራ ልስራበት አንተም ወደ ጉዳይ ሂድ በቃ ሂድ ሌላም የመጣሁበት ጉዳይስ አለኝ አባቴ ምንድነው እንደዚህ አይነት ነገር ቆኔ አልፈልግም ከመሙ በቃ ቢቀርብኝ አትፈታተኝ በቃ አይ ቁም ነገር ነው መቼም ስላቅ አይደለም ቁም ነገር ነው አዎ የመጣሁበት ምክንያት ሌላው ደግሞ አሁን በቅርቡ ወደ አሜሪካን ሀገር ለመሄድ አስቤ ነበር አሜሪካ አዎ አሜሪካ ጥሩ ነው አሜሪካን ይሄ ቆንጆ ጥሩ ነው እና ምንድነው ለሸኘኝ ነው ወይ አይ ኧረ ሸኙኝ ሳይሆን እኔ እንኳን አመጣጤ መቼም ያው አሜሪካን ለመሄድ በቅርቡ ዲቪ ሞልቻለሁ ዲቪ ይሄ እንዲቀናኝ የእርሶ መቼም ጸሎት ትንሽ ይረዳኛል ብዬ ነውና እባክዎት ሌት ከቀን በጸሎቶት መሃል እኔን ጸልዩልኝ ለማለት ነው የመጣሁት አባት ከበው እሱ ነገር ይሄ አሜሪካን ያልከው ነገር ያው በሎተሪ አልነበረም እንዴት በጠሎት ሆነ እንዴ ተቀይሮ ወኝ ነለካ ልበል ራስን ልትፈታተን ነው የመጣው ልበል እስቲ አሁን በጠሎት ይርጉኝ ትለኛለህ እኔ መምሬ
የእግዚአብሔርን መንገድ እንጂ የአሜሪካንን መንገድ ያሳያል ያለ ሰው አለ? አሁን እስቲ ንገረኝ። ይኸው ነው በቃ ነው። በቃ ይኸው ነው ክበበው፣ ይኸው ነው በቃ። ወደ ጉዳይ እኔም ስራ የለስ በቃ። እሺ ክበበው እንዳትጠፋ አትጥፋ፣ በቃ እያልክ ጠይቀኝ። አዎ በጸሎቷን ይርዱኝ። አይ ክበበው አሜሪካ ልትሄድ በእኔ ጸሎት የአውሮፕላን ትኬት አረከቡ እየጠሩት እውነት አሁን እንዲያው እኔ መምሪ አሁን አሜሪካን የሚኬደው በጸሎት ቢሆን ኖሮ መጀመሪያ ለራሴ አልጠልይም ነበር እንዴ?